ውሃ የተጠማ በሬ ውሃ በሚጠጣው ልክ ሊጠጣት ይፈልጋል። ውሃ ሲጠጣ በሚቆየው ልክ እሷን አቅፏት እሷን እየሳማት መቆየት ይፈልጋል። በተለያዩ ማህበረሰቦች ውስጥ የተለያዩ ቃል ግጥሞች አሉ። በተለይ የፍቅር ስሜትን የሚገልጹ አንድ ሁለቱን ዛሬ እንነጋገር። የመጀመሪያው ከአፋር የተገኘ ነው። የቆላ በሬ ይጠጣል ከገንዳ እቅፍ አርገሽ ሳሚኝ ያበጠው ይፈንዳ ይላል። የቆላ በሬ ይጠጣል ከገንዳ እቅፍ አርገሽ ሳሚኝ ያበጠው ይፈንዳ። ምን ማለት ነው? እቅፍ አርገሽ ሳሚኝ የሚለውን ሐሳብ ከቆላ በሬ ጋር ምን አገናኘው? ምንድን ነው የቆላ በሬ? የቆላ በሬ ይጠጣል ከገንዳ። የቆላ በሬ ቆላማ የሚባለው አፋርን እነ ሶማሌን እነ ቦረና አካባቢ ያሉትን ወይም በሌሎች በኢትዮጵያ ጠረፋማ አካባቢ የሚገኙ አርብቶ አደሮች በአብዛኛው አካባቢው ውሃ አጠር ስለሆነ በአካባቢው ላይ የሚኖሩ ማህበረሰቦች ደግሞ አርብቶ አደር ስለሆኑ ህይወታቸው ከእንስሳት እንቅስቃሴ ህይወታቸው ከእንስሳት ህይወት ጋር እጅጉን የተቆራኘ ነው። በደንብ ያውቃሉ እንስሳት የሚያሳዩአቸውን ባህሪያት። ስለዚህ ሩቅ ቦታ ውሃ ፍለጋ ይሄዳሉ እንስሶቻቸውን እየነዱ። ኃይለኛ ንዳድ ነው፣ ኃይለኛ ፀሐይን ያለው። ስለዚህ ረጅም ርቀት በዚያ ሙቀት በዚያ ሐሩር ውሃ ፍለጋ ይሄዳሉ እና ገንዳ ተዘጋጅቶ በሬዎች ውሃ በሚጠጡበት ጊዜ ሲጠጡ ትንሽ ጠጥተው አያቋርጡም። በጣም ተጠምቷል፣ ውስጣቸው ሰውነታቸው ደርቋል። ስለዚህ ረዘም ላለ ጊዜ ውሃ ይጠጣሉ። ስለዚህ ለዚያ ነው የቆላ በሬ ይጠጣል ከገንዳ ሲል። የቆላ በሬ ውሃ ከገንዳ ሲጠጣ ምናልባት 10 ደቂቃም 20 ደቂቃም ሊጠጣ ይችላል። አፉን ከውሃው ገጥሞ ከዚያች ሳይነሳ ለተከታታይ 10-30 ደቂቃዎች ውሃ ሊጠጣ ይችላል። ስለዚህ የዚህኛው ቃል ግጥም አቀናባሪው ማህበረሰብ የበሬዎችን ህይወት በደንብ ያውቃል። የተጠማ በሬ በውሃ ጥም የደረቀ በሬ ውሃ እንዴት እንደሚጠጣ ጠንቅቆ ያውቃል ማለት ነው። ሰውየው እጅግ የሚወዳት በጣም የሚያፈቅራት ልጅ እሱ ከሚኖርበት ቦታ ረጅም ጊዜ አልተገናኙም ወይም አልነበረችም እና ከረጅም ጊዜ በኋላ ስትመለስ ፍቅሯን፣ ጠረኗን፣ መውደዷን፣ ሰውነቷን፣ አካሏን ተጠምቷል፣ ናፍቋታል። ስለዚህ ውሃ የተጠማ በሬ ውሃ በሚጠጣው ልክ ሊጠጣት ይፈልጋል። ውሃ ሲጠጣ በሚቆየው ልክ እሷን አቅፏት እሷን እየሳማት መቆየት ይፈልጋል። ይህንን ሐሳቡን ይህንን ምኞቱን ለዚያች ልጅ ለመናገር በፈለገ ሰዓት ላይ የተጠቀመው እሱም የሚያውቀውን የበሬውን የውሃ አጠጣጥ ስርዓት ነው። የቆላ በሬ ይጠጣል ከገንዳ እቅፍ አርገሽ ሳሚኝ ያበጠው ይፈንዳ። ልክ በሬው ውሃ እየጠጣ እንደሚቆየው ሁሉ እቅፍ አርገሽ ስመሸኝ ቆይ። በሬው ውሃውን ሲጠጣ ከንፈሩ አፉ ከውሃ ተጣብቆ እንደሚቆየው ሁሉ የኔና ያንቺም ልብ የኔና ያንቺም ሰውነት ከዚያም ለሚሻገር ጊዜ ተጣብቆ መቆየት አለበት የሚለውን ሐሳብ እያንጸባረቀ ነው። ይህንን እየነገረን ነው። ከዚያ ሲደመድም ያበጠው ይፈንዳል። በእርግጥ ያበጠው ይፈንዳ ሲል ሁለት ነገር መገመት ይቻላል። አንደኛው ውስጡ ፍቅር፣ ናፍቆት አርግዟል፣ አብጧል፣ ሊፈርጥ ነው፣ ሊፈነዳ ነው። ስለዚህ እሷን እቅፍ አድርጓት ያ ውስጡ የታመቀው የፍቅር ውስጡ የታመቀው የናፍቆት ሐሳብ መፍረጥ አለበት፣ መፈንዳት አለበት። ስለዚህ ቅፍ አድርግኝና ገላግኝ፣ ከዚህ ውስጥ ከታመቀው ነገር እረፍት ስጭኝ ማለቱ ይሆናል። አንድ ሁለተኛው ግምት